ይደርሳል። እሺ ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? ጎንደርን በጣም ይወዷታል። ለመጀመሪያ ጊዜ ነው የመጡ። የጎንደር እስክስታ ያሳዩናል ሁለቱ። የልብ ሀሳቦች ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልብ ሀሳብ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩክ ሁኚ፣ ተባረኪ። በቃናችሁ ይሁን ጊዜ እንዳንል የዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም የዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት። የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳቸዋለሁ። ቴንክ ዩ ሶ ማች። ጃንም ለመጀመሪያ ጊዜ ነው አይደል ጎንደር የመጣችው? ስለዚህ ጎንደር ላይ ተገኝታለች። እንዴት አየሻት? ጎንደር የፍቅር ሀገር ነች። እሺ አንዴ የዘገሊላለት የዘገሊላ
ወደ ውቢቷ ጎንደር ዘ ካፒታል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጎንደር ደስ ብሎኛል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉን። yes sir ደስ ይላል በጣም ጋይስ። እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በአብያተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ተከታተላለ ጉብኝት ማለት ነው። ደስ ይለኛል። ሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትዋና ነገር ያሳያል። በጣም ደስ ይለኛል።